ሙስሊም ከሆንክ የሙስሊሞች ነገር ሊያሳስብ ይገባል። የአክሱም ከተማ ሙስሊሞች መላው የኢትዮጵያ ሕዝብ ድምጽ እንዲሆናቸው ይድረሱልን ተማጽኖ እያቀረቡ ይገኛሉ። በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩም በመባላቸው ከአንድ ዓመት በላይ ከትምህርት ገበታ ውጪ ሆነው መቆያታቸው ይታወቃል። ጉዳዩ አሁን ላይ መፍትሄ ከማግኘት ይልቅ በአካባቢው ሙስሊሞች ላይ ሌላ አደጋ መደቀኑ ተገልጿል። መሬት ተሰጠናችሁ ልትኖሩበት እንጂ መስጂድ ሰርታችሁ ልታሰግዱበት አይደለም። አዛን የሚባል ነገር ማስማት አንፈልግም። ከዚህ ሀገር ማለትም ከአክሱም ለቃችሁ ውጡልን። ብትፈልጉ ወደ ሳውዲ አረቢያ፣ ብትፈልጉ ወደ ሽሬ መሄድ ትችላላችሁ። እናም ሀገሩን ለቃችሁ ውጡ። ሂጃብ የሚባል ነገር የማይቻል ነውና እንዳታስቡት የሚል ዛቻና ማስፈራሪያ እየተፈጸመባቸው ይገኛል። ይህን ቪዲዮ ሼር እያደረግን ለሙስሊም ወንድሞቻችን ድምጽ እንሁንላቸው።